ለሱ ሲጸልይ ጥሪ ያለባችሁ እያገለገላችሁ ያላችሁ ቅባት ያልፍባችሁ። ሉክ 2014 መስከረም፣ ጥቅምት፣ ዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት ወር ላይ ለተከታታይ 7 ቀን ጾም ጸሎት ይዘህ እየጸለይክ በነበረበት በዛ ቦታ ላይ የጌታ የአባቴ መንፈስ የመጀመሪያ አንድ ነገር አይኖችን ከፍቶ ያሳየ ቲቢ ጆሹዋ ይባላል። ያልኩትኝ 2014 ላይ ወደ 2015 እየገባን እግዚአብሔር ያሳየህ በቪዥን ነው። ተገልጦም ደግሞ ድምፅ አሰምቶ ያለም እንዲህ ነው፣ እኔ ላይ ያለው ቅባት ከምድር ላይ አንተ ላይ ይገለጣል። እኔ ጌታ የአባቴ መንፈስ ይህንን 4 ዓመት ብዙ ረሃብ፣ በብዙ ጥማት፣ በብዙ ጾም፣ በብዙ ጸሎት፣ በብዙ ትጋት እግዚአብሔር ይዤው አምጥቼዋለሁ አለ። ከብዙ ነገር የለየሁት አለ። እንዳይማርም እንዳይሰራም ምን ያደረግኩት አለኝ። ጌታ ሆይ እንዳልማርም እንዳልሰራም ያደረግከኝ ለአገልግሎት ለይቻለሁ ያልከኝ የሰው እጅ ልታሳየኝ ነው አልከኝ። እግዚአብሔር እንደዚህ ይላል፣ የሰው እጅ ላሳየ አይደለም ያወጣው እግዚአብሔር የቅባቱ መንገድ ስለሆነ ነው በለው እያለኝ ነው። እንዲህ ያልኩህ ያን ካሳየው በኋላ ሊትራሊ አንድ ነገር አየህ። ባየህበት ውስጥ እግዚአብሔር ድምፅን አሰማ። ያየኸው ሊቆጠር የማይችል ህዝብ ተራራ ስር አየህ። ተራራ ላይ ቆመህ እግዚአብሔርን ቃል ስታካፍል አየህ። ከፊት ለፊት ያለው የአገልግሎት ህይወትህ ይሄን ይመስላል። አሁን ግን 3 ዓመቱን እሰራለሁ ብዬ ተናገርኩ አለኝ የጌታ መንፈስ። 3ቱን ዓመት ያሳለፍከውን በየትኛውም ዘመን አሳልፈው አታውቅም። እነዚህ ጊዜያቶች የዝግጅት ጊዜያቶች ነበሩ። በዚህ ጊዜ የዝግጅት ጊዜ ግን ውስጥ ያለውን ጸጋና ቅባት ያዩ ሰዎች ፈጥነው ሊያወጡ ፈለጉ። ፈጥነው እንድትገለጥ ፈለጉ። ስፍራ ሊሰጡ ፈለጉ። ቤታቸውን ሊለቁል ፈለጉ። እግዚአብሔር ግን ውስጥህን ዘጋው። ነገሩም ሳይሆን ቀረ። ባይዘዌ የ2016ቱ ግንቦት ወር ላይ ግን የመጣው ግን ኦፖርቹኒቲ አይንህን የማታሽበት የነበረ ነው። ወደ ግራም ወደ ቀኝም የማትልበት የነበረ ነው። በቃ እግዚአብሔር ጊዜው ደርሷል፣ ነገሩን እግዚአብሔር ፈጽሞልኛል፣ ልወጣ ነው በላይ ያልክበት ወቅት ነበር። እሱ ልክ ከመሆኑ ከ3ኛው ቀን በፊት እኛ ምድር ለእግዚአብሔር ቀባቱ ያስነሳው ነብይ እዩ ጩፋ በሌሊት ህልሞች ላይ አይተው እንደነበር የጌታ መንፈስ ይናገረኛል። ነብይ እዩ ጩፋን አንተ ባየህ ጊዜ ሲዝኑ እንደደረሰ ገባ። ለዛ ነው በ3ኛው ቀን ቦታው ላይ የሄድከው። ስፍራዬ ነው ብለህ ያልከው፣ ቦታዬ ነው ያልከው። በጣም ይደንቅ። ግን ክፉኛ አገፋፍ ነው የተገፋኸው። ክፉኛ ወጣት ነው የወጣው። ምክንያቱም ነገሩ እግዚአብሔርም ጊዜውን አምጡ ሳትጣምጡት አይደለም። ያንን ደግሞ ቪዥን ልታይበት የቻልክበት ምክንያት ደግሞ በአንድ ምክንያት ነው። ይሄ የእግዚአብሔር ሰው ነብይ እዩ ጩፋ ወላይታ ምድር ላይ ያዘጋጀውን ክሩሴድ በቪዲዮ አየ። እግዚአብሔር ሆይ በህይወቴ ዘመን እንደዚህ ህዝብ ማትሰጠኝ ካልሆነ ይቅርብኝ ብለህ እየጾምክ እየጸለይክበት የነበረበት ቀን ነበር። ቀኑም ሮብ ቀን ነበር። ግን በዛ ውስጥ ግን ያየው ምልክት ነው ፈጥነህ እንድትወጣ ያደረገ። ያየው ምልክት ደግሞ ዘይት ሲያፈስብህ ስላየህ ነው። ከዛ በኋላ እንደዚህ ሆነ ነገሩ። በ3ኛው ቀን ሄዶ አንተን በዛ ቦታ ላይ ሊገልጥ የመሰለው አካሄድ እንዳልሆነ ተረዳ። አሁን ግን ታይሙ ስለደረሰ አሁን ይበልጥ እንድትዘጋጅ። መዘጋጀት ደግሞ ብቻህን አይሆንም። መዘጋጀት እግዚአብሔር ልክ ለዳዊት ዮናታንን እንደሰጠው የልብ ወዳጅ እንደሰጠው እግዚአብሔር የልብ ሰው ይሰጣል። ያም ወጣት ነብይ ነው። እሱ ነው አላልኩም። የጌታ መንፈስ ነው ይለኝ አኖስ ተከፈን ዲያላባስ ታሪፌ ዲያላባስ ሌላ ጸሎት አልጸለይኩም። ሌሊት ላይ ከኔ ጋር አደረ። ቸርቻችን ላይ አብረን አደረ እየጸለየ የሰው ተከብቼ ነው የማገለግለው። እግዚአብሔር የሰጠኝ እኔም ማምንበት የሚያምነኝ ወንድሜ ነው። ማይ ጋድ ይህችን ቀን እየጠበቅኩ ነበር። ከ1 ወር በፊት ይህን አንተ ያው የምታወራው ነገር እያችያለሁ። መጀመሪያ ስታወጣኝ ተናገርከው ድምፅ ነው የሰማሁት። ልብ ለልብ ሲያያይዛችሁ ሰውነት እኔ እሱ ነው አላልኩም ያለው ጌታ ነው። እውነት ነው። ቲቢ ጆሹዋ ያልከው ለሱ አውራለሁ። በጸሎት ሰዓት ለሱ አውራለሁ። ቲቢ ጆሹዋ እኮ በዚህ ምድር ቅባት ነበሮች። የጌታ አባቴ መንፈስ ብቻህን አይደለህም። ልክ እንደ ዳዊትና እንደ ዮናታን ልብ ለልብ አያይዛችኋለሁ። በጣም ትልቅ የወንጌል ማሳ፣ አሜን። ትልቅ የወንጌል እርሻ፣ አሜን፣ አያለው ከፊት ለፊታችሁ። አሜን። የምትመሰክሩት ወንጌል ግን በድንቅና በታምራት የታጀበ ነው። አንድ ወጣት እያየሁኝ ነው። ቀላቅለኝ ጌታዊ ከዚህ ቅባት ጋር እያለ ነው። በቃ እንዲህ ነው የአባቴ መንፈስ። አሜን። አምጡት ካቱና ማስታ ካባስ በአንዲት ሴት ላይም ይሄም ቅባት ሲያርፍ እያየሁኝ ነው። ከሷ ጋር ሌላ አንድ ሴት እያየሁኝ ነው። አንድ ሴት ካሊባ ካባስ አውጣት። እሷ ነች አውና ካባሺ ኬቤሪያዳ ያዛት ለምን ዱና ለቅም ይሄ ቅባት እዚህ ብሎ እያለፈ ነው። ሊብራ ኮሰፌቴኒ ካባ
ምን አልኩ መጀመሪያ? ስለሱ ገና መናገር ሲጀምር ኃይል ያልፋል አላልኩም ወይ? አልተፈጸመም ወይ? ተፈጸመ። በጣም ከባድ የሆነ የወንጌል እርሻ ከፊት ለፊታችሁ አለ። ብዙ ነፍሳትን አሳልፌ እሰጣችኋለሁ። እግዚአብሔር እንደዚህ ይለኛል፣ እማደርገው በዚሁ በነቢያት ቅባትና በነቢያት ኦፊስ ነው ይለኛል። እግዚአብሔር እቀይረዋለሁ አለ። እቀይረዋለሁ፣ ሽፍት አደርገዋለሁ አለ። አጂያ ካዲያላባስ አሁን የተናገርኩት መንፈስ ቤታችሁን፣ ኑሯችሁን፣ ጤናችሁን